ሰላም ሰላም የቻናል የተከታታዮች እንኳን ደህና መጣችሁ ያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። እስከ መጀመሪያ እስከ መጨረሻ አብራችሁ እንድትቆዩኝ በትህትና እጠይቃለሁ። ዛሬ ከዚህ ተክል እንጨት ማለት ነው ምን እንደሚሰራ አብረን እናያለን። ከመጀመሪያ እስከ መጨረሻ አብራችን እንድትቆዩ በትህትና እጠይቃለሁ እና ይህንን ተክል ከዚህ ምን እንደሚሰሩት አብረን እንከታተላለን ማለት ነው። ይህ ተክል ስሙን ባላውቀውም ሀገራችን ላይ አለ፣ በአማርኛው ባላውቀውም በእንትን አለ፣ የኛ ሀገር አለ ማለት ነው። እና ከዛ በኋላ በማጭድ ምንድነው ማለት እህል የሚታጨድበት በዛ አስተካከሉት፣ ቆረፉት፣ የቆሻሻ ጣሉት ማለት ነው። እና በዚህ መልኩት ቆርጦ አስቀመጡት። ከዚህ በኋላ ወደ ማሽን ያስገባሉ ማለት ነው። ከዚህ በኋላ ልክ እንደ ስስ ልክ እንደ ወረቀት በዚህ መልኩ ያወጣሉ ማለት ነው። ቆሻሻ እየጣለ ነው ይሄ ሰውየው። ከዛ በኋላ ልክ ይቀረፋል። ልክ እንደ ምንድነው ትሽሯል የምንለው ማለት ነው። ልክ እንደዚህ ነው የሚሸራተተው በማሽን ስለሆነ ከዛ በማሽን አስገብተው ፈተፈቱት። ደስ ሲል ይሄ አሁን እንደዚህ አድርገው የቆራረጡት ማለት ነው። ምንም እንትን የለውም። አንዱ ትልቅ አንዱ ትንሽ ምናምን አይደለም። በጣም ደስ የሚለው ነገር ማለት ነው። እዚህ ጋር ይሄ እንትን ያለ ነው ያስተካከልነው። ውሃ በጣም ደስ ይላል። እኩልነቱ በጣም ደስ ይላል። ከዛ በኋላ እያጣሩት ነው። እንትን አለ አይደል? ልክ እንዳወራ ነገር የሚወጣው ነገር አለ። እዚህ ጋር እያጣሩ ነው ማለት ነው። ከዛ ወዲህ እዚህ ጋር ትንሽ የባዚን ይሄ እንትን ምንድነው የሚባለው? ናፍጣ ነው የሚባለው። እዚህ ጋር ትንሽ ይረጫል ማለት ነው። ለምን የሆነ ልክ እንደ ዘይት የሆነ ጥብቅ እንዲል ካልተረጨ የሆነ ፍትፍት ይላል፣ ይቀርፋል። ይሄ ቅርፍ እያለ ይበላሻል ማለት ነው። ይሄ ግን ይይዘዋል፣ እንደ መያያዣ አይነት ነው የሚጠቀምበት። ከዛ በኋላ እንደገና ልክ እንደ ፓስታ እንዳይያያዝ ፓስታ ልክ እንደ ዘይት አድርገን እንትን የምንለው እንዳይያያዝ ዘይት የሚደረግበት ይሄም ልክ እነሱ ነው የሚጠቅመው ማለት ነው። እንደዛ አድርጎ እየበተነ ነው፣ አንድ በአንድ እየበተነ ነው። እዚህ ጋር ይኸው አንድ በአንድ ቼክ ያደረግን ነው ሰውየው። ከዛ በኋላ እኩል ወደ እንትን ይመላሉ ካርቶን ላይ ካርቶን ላይ አይደለም፣ የራሳቸው እንትን አለ። እኩልነቱ ያያሉ ማለት ነው። ከዛ ወዲህ ገባ ወደ ማሽኑ። ከዛ እዚህ ጋር አንዱ ረጅም አንዱ አጭር እንዳይሆን እኩል ያደረጉ ነው። ከዛ በኋላ በእንትን አድርጎ በቤንዚን አድርጎ ቀለም፣ ይሄ ቀይ ቀለም አለ አይደል? ቀለም አይደለም ግን የራሱን ነው፣ የራሱ የያዘ ነው። ናፍጣ ነው የሚባለው። እዛ ጋር ለመቅባት የተዘጋጀ ነው። ከዛ በኋላ ይኸው ውሃ የሚመስለው ውሃ አይደለም፣ ቤንዚን ነው፣ ናፍጣ ማለት ነው። ከዛ ከለር ይጨመርበታል እዛ ጋር። ይሄው ተዘጋጀ። ይሄው ከለሩ ጨመረበት። እዚህ ጋር ጨመረበት፣ ደባለቀው። ከዛ በኋላ እዚህ ጋር ይሄው ቀቡት። ትንሽዬ ላይ ጫፉ ላይ ነካው። እንደዚህ ያደረጉ ማለት ነው። ይሄው ዋው በጣም ያምራል። እዚህ ጋር ይታያል። የሌለው እየወደቀ ነው ራሱ እየወደቀ ነው። ክፍተት እንዳይኖረው እዚህ ጋር ቼክ ያደረገ ነው። ከዛ በኋላ ወደ ማሽን መኩል ማድረጊያ እዚህ ጋር ይሄ እንትኑን ሊደረግ ማለት ነው። ይሄ ማድረጊያ ነው።
ከዚህም እኩል ያደረጉት ነው። ይሄው አንዳንድ እየወደቃለን አይደል? ክፍተት እንዳይኖረው በአንድ ላይ አንድ እኩል ያደረጉ ነው። ከዛ ቼክ ያደረግ ነው። ከዛ በኋላ ወሰዱት ወደዛ እንትን ሊዘጋጅ ማለት ነው። እዚህ ጋር ቼክ ያደረጉ ነው። ወደ ካርቶን ሊገባ ቼክ ያደረጉት ነው። ለምን በሳይዙ ልክ እንደ ካርቶን ላይ የተሰራበት ሳይዙ ወይም ትልቅ እንዳይሆን ወይም ትንሽ እንዳይሆን ማለት ነው። እዚህ ጋር ቼክ ያደረገ ነው። ሰውየው ረጅም ያለው እየቆረጠ ነው። ከዛ ቼክ አድርገው ከጨረሹ በዚህ የወሰዱት ነው ወደ ካርቶን ቦታ። ይኸው እዚህ ጋር ወረቀት ያለ ለሱ ካርቶን መስሪያ ነው። አሁን እዚህ ጋር እንትን የሚለጠፍበት አለ አይደል? ምን እንደሆነ ከየት እንደሚተሰራ እዚህ ጋር ማሽኑ የለጠፉት ነው። ያው የክብሪቱ አይነት ማለት ነው። ኪቲ ይባላል። እዚህ ጋር ካርቶኑ እሱ የሚገባ ቦታ ይሄ ነጩ ወረቀቱ ጽሑፍ ያደረግበት ነው ማለት ነው። ፎቶ እዚህ ጋር የለጠፉት አንድ በአንድ ቼክ ነው። እንደዚህ ፎቶ ያለው እዚህ ጋር በነገራችን ላይ ወረቀትም ከእንጨት ነው የሚሰራ። እዚህ ጋር ከእንጨት ነው የሚሰራው፣ ግን እዚህ ጋር የለም እንጂ ከእንጨት ነው የሚሰራ ማለት ነው። ከዛ ቼክ ያደረጉት ነው ልክ እንደ እንትን እዚህ ጋር ለመቅደድ ቼክ ከተደረገ በኋላ የከፈተው ነው። ዋው ኃይለኛ ነው፣ ሰበረው። ከዛ በዚህ መልኩ ካርቶን ላይ የሚታሸጋለን ተዘጋጅቶ ኦልሬዲ ሆኗል። እና ምን ይቀረዋል? በላይ የሚሸፍነው የሆነ ጽሑፍ አለ፣ ከየት እንደተሰራ ምን እንደሆነ ሜዲን ምናምን የሚለው እዛ ጋ ነው የቀረው። እዛ እንትን ያለ ነው። ከዛ በቃ ይሄ መጨረሻ እንትን ይሄንን እንደዛ አድርገው ካዘጋጁ ይሄ ምንድን ነው የሚባለው? ይታጠፋል። ያው እያጠፉት ነው። ይሄ ትልቅ ነው አይደል? እሱ ደግሞ በሳይዝ የቆረጡ ነው ማለት ነው። ካርቶን ሰርቶ ወደዛ ያደርጋሉ እና ከዛ ይኸው እዚህ ከተዘጋጀ የሄደ ነው፣ ግን አልሞሉም። ውስጥ ባዶ ነው፣ ገና ያስተካከል ነው። ከዛ ወዲህ ይሄው ወደናንተና እዚህም ገና አላስገቡም፣ ግን ካርቶን እያዘጋጀ ነው። እስካሁን እንደዚህ ያደረጉት ነው። ያው ብዙ ካርቶን አውጥቷል። ከዛ እዚህ ጋር ነው የሚሞሉት ማለት ነው። እዚህ ጋር እንደዚህ ካደረጉ በኋላ ከዛ እዚህ ጋር ነው የሚሞሉት። ይሄ ክብሪቱ ማለት ነው ውስጥ ለማስገባት ማሽን ላይ እያዘጋጀ ነው። ይሄው በዚህ ጋር የመላ ነው ሞልቶ ይወጣ ማለት ነው። ይሄው እዚህ ጋር የፈሰሳለ የሚታያቸው ከሆነ ይሰባበራል። ይሄው እንደዚህ አርገው ባድ ነው። ከዛ በኋላ አመጣው ሰውዬው። ይሄው በዚህ መልኩ ይሄው ያስገባው ወደ ካርቶኑ ማለት ነው። የሞሉ ይሄው ይፈሳል። እዚህ ጋር ያለ ይታያል። የሞሉ ነው ማለት ነው። ወደ ካርቶኑ ላይ የመጨረሻ ላይ ሞሉት ማለት ነው። መጨረሻ ላይ የከደኑት ነው በቃ። እዚህ ጋር የተንጠባጠበ እየለቀመ ነው ሰውየው። እዚህ ጋር መጨረሻ ላይ ፋይናሊ የሞከረ ነው ሰውየው። ያቃጥላል። ዋው! አንደኛ፣ ሁለተኛ፣
ሶስተኛ ብራቮ። አራተኛ ደግሞ ሌላ ከለር ነው። አራተኛ ያው ሞክሮ እንደሚቃጠል ቼክ አረገና ከዛ በኋላ ቼክ አረጉ በኋላ ወደ ካርቶን ነው የሚሄደው ማለት ነው። ካርጎ ማረጊያ ቦታ ይሄው አለቀ። ክብሪቱ በዚህ መልኩ ይሰራል ክብሪት ማለት ነው። እና ውዶች ማሮቼ ከመጀመሪያ እስከ መጨረሻ ቪዲዮ እንድታይልኝ በትህትና ጠይቃለሁ። አስተያየት ምንም አይልም ብትጽፉ እና ከየነበረን ቆይታ በጣም እጅግ አድርጌ አመሰግናቸዋለሁ። እና በመጨረሻ ካርቶን ላይ አስገብቶ ወደ ካርቶን ጋር ወይም ደግሞ ማከፋፈያ ቦታ የወሰዱት ነው። በዚህ መልኩ አልቀዋል ማለት ነው። እና ከወደዳችሁት ላይክ ሼር እንዳትረሱ ውዶቼ፣ አመሰግናቸዋለሁ።